ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ከፋኖ መንደር የተሰኘውን ዝግጅታችንን ነው ይዘን የቀረብነው። በዚህም ከሰሞኑ በተለያዩ የአማራ ቀጠናዎች የሚካሄዱ የህልውና ተጋድሎችን በተመለከተ ዋናዎቹን በመረጃ ያገኘናቸውን እናካፍላችኋለን። በዛሬው ዝግጅታችን በተጨማሪም በአብይ አህመድ አገዛዝ በስፋት እየተከናወነ ያለውን የጅምላ አፈሳና ወታደራዊ ምልመላ በተመለከተ ያሉትን መረጃዎችንም እንመለከታለን። አብራችሁ እንድትቆዩ ግብዣችን ነው። የዘውትር ተሳታፊያችን መስመር ላይ ይገኛል። በጣም ነው ማመሰግነው። እንግዲህ በአማራ ክልል የተለያዩ ቀጠናዎች ያወደ ውጊያ መረጃዎች እንዳሉ ይታወቃል። በዚህም ባለፉት 2 እና 3 ቀናት በአገዛዙ ሰራዊትና በፋኖ ኃይሎች መሃል ውጊያዎች ተካሂደው የደረሱ ውጤቶች አሉ። እነዛን በዝርዝር ታቀርብልናል። ወደ አንተ ልለፍ። አመሰግናለሁ መሳይ። እንግዲህ በጎጃም አካባቢ በአዊ ብሔረሰብ አስተዳደር ዞን ዚገም ወረዳ በአካባቢ መሽጎ በነበረው ላይ የፋኖ ኃይሎች ጥቃት ሰንዝረዋል። ሰላማዊ ነዋሪዎችን ከፍተኛ ሰብአዊ ጥሰት ሲፈጽም የነበረ በካምፕ ውስጥ የነበረ ሚሊሻ ያገዛዙ ጦር በፋኖ ኃይሎች ከፍተኛ ምት ተመቶ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ የ109ኛ ኮር 88ኛ ክፍለ ጦር ወርቅ አባይ ሸለቆ በተባለ ቦታ ላይ ከአካባቢው ማህበረሰብ ጋር በመቀናጀት በተወሰደ እርምጃ ከ20 በላይ ያገዛዙ ሚሊሻ ሲደመሰስ የዚገም ወረዳ በቁጥጥር ስር ማስገባታቸውን አስታውቋል። ሌሎች ቀበሌዎችም እንደዚሁ በፋኖ ቁጥጥር ስር ገብተዋል። ጎሃ፣ ሃቲ፣ ኮሼም፣ ዲጋንና ቲተም የተባሉ ቀበሌዎችን በተደረገው ውጊያ ያገዛዙ ጦር ለቆ ወደ ኮሶበር ከተማ መሸሸቱን ለማወቅ ተችሏል። በተደረገው ውጊያ ከሞቱት በተጨማሪ 12 የነፍስ ወከፍ ክላሽንኮቭ መሳሪያ መማረካቸውና 15 ወታደራዊ ሻንጣዎችን ማግኘታቸውን አስታውቋል። ሌሎችም እንዲሁ በርካታ ተተኳሾች እና ወታደራዊ ቁሳቁሶችን መማረካቸው ታውቋል። በዚገም አካባቢ ህዝብ ዘረፋ፣ አስገድዶ መድፈርና ሌሎችን በደሎች ሲፈጽም የነበረው ያገዛዙ ጦር አካባቢውን ለቆ በመውጣቱ የአካባቢው ማህበረሰብ ከፋኖ ኃይሎች ጋር በጋራ በመሆን ደስታውን በመግለጽ ላይ እንደሚገኝ ነው መረጃዎች የሚያመላክቱት። በተለይ በዚገም ወረዳ ተከቦ ሲመታ የነበረው ሚሊሻ ለማዳን ከእንጅባራ ከተማ ወይንም ከኮሶበር ከተማ ተነስቶ ወደ ቻግኒ በፍጥነት ሲጓዝ በነበረ የአድማ ብተና የጫነ መኪና ገንባሃ በተባለ ቀበሌ ላይ ተገልብጦ ጭኖ በሩት አብዛኛዎቹ የአድማ ብተና ኃይሎች መሞታቸውን መኪናውም ገደል ገብቶ መሰባበሩን ለማወቅ ተችሏል። በሌላ ዜና የአማራ ፋኖ ብሔራዊ ንቅናቄ ወሎ ጠቅላይ ግዛት እዝ 303ኛ ኮር አሳምነው ኮር 19ኛ ክፍለ ጦር በዋግ እምራ ብሔረሰብ አስተዳደር ዞን ቋላ ወረዳ ቀማርያም ቀበሌ ላይ ሐምሌ 30 ከንጋቱ 12 ሰዓት ባደረገው ማጥቃት ምሽጉን በመቆጣጠር ከ40 በላይ ያገዛዙን ጦር መደምሰሳቸውና 27 ክላሽንኮቭ መሳሪያ መማረካቸውን፣ 40 ጎራሽ እንዲሁም 1 የብሬን ተቀያሪ አፈሙዝ በመማረክ ቦታውን መቆጣጠር መቻላቸውን አስታውቋል። በዚሁ አካባቢ የአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ 15ኛ ኮር የ152ኛና የ153ኛ ክፍለ ጦሮች በጋራ በወግዲ ወረዳ ከለላና ቲርቲር በተባሉ አካባቢዎች ባደረጉት የማጥቃት እንቅስቃሴ የአገዛዙ ጦር ላይ ከፍተኛ ጉዳት ማድረሳቸውን አስታውቋል። በዚህም 39 የአገዛዙ ጦር አባላት መገደላቸውን እንዲሁም 25 ክላሽንኮቭ መማረካቸውን፣ 2 የብሬን ሽንሽን መማረካቸውን አስታውቋል። ብዛቱ ያልታወቀ የድሽቃና የብሬን ተተኳሽ ማርከዋል። እነዚህ ውጊያ ያደረጉና ከፍተኛ ቁስለት የደረሰባቸው የአገዛዙ ጦር በለሚ መካከለኛ ሆስፒታል ውስጥ እንደገቡና አሁንም በዚሁ አካባቢ በተጠና መልኩ ጥቃታቸውን አስፋፍተው እየቀጠሉ እንደሆነ ለማወቅ ተችሏል። ይህ በእንዲህ እንዳለ በዚሁ ቀጠና ምዕራብ ወሎ ጃማ ወረዳ ላይ ቀያፈር በተባለ ቦታ ላይ መሽጎ በነበረው የአገዛዙ ጦር ላይ አሁንም ጥቃት እየሰነዘሩበት እንደሆነ ለማወቅ ተችሏል። በዚሁ የወሎ ቀጠና አካባቢ የብልጽግና 802ኛ ኮር የ47ኛ ክፍለ ጦር የሎጂስቲክስ መምሪያ ኃላፊ እና የ48ኛ ክፍለ ጦር የሰራዊት አባላት እየፈረሱ ወደ አማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ 102ኛ ኮርን እየተቀላቀሉ እንደሚገኙና ዛሬ ነሐሴ 2 በሰሜን ወሎ ራያ ቆቦ ወረዳ የአገዛዙ 47ኛና 48ኛ ክፍለ ጦር አባላት የሆኑ 10 መሰረታዊ ወታደር ተዋጊዎቹ ከስምሪት ቀጠና በማምለጥ ከነሙሉ ትጥቃቸው የ102ኛ ኮር 49ኛና 65ኛ ክፍለ ጦሮችን መቀላቀላቸውን አስታውቋል። እነዚህ ተዋጊዎች ለፋኖ ኃይሎች በሰጡት ቃል መሰረት በሰራዊቱ መካከል የእርስ በርስ አለመተማመን፣ ከፍተኛ መጠራጠርና ዘር ተኮር ግድያ እንደሚካሄድና አድሏዊ አሰራሮች ከቀን ወደ ቀን እየጨመሩ በመምጣታቸው በከፋት ውስጥ እንደሚገኙና በዚህ መሰረት የአማራ ፋኖ ብሔራዊ ንቅናቄ እያደረጋቸው ባሉት የሰራዊቱ እንክብካቤ መሰረት እጃቸውን ለፋኖ ከነትጥቃቸው መስጠታቸውን አስታውቀዋል። ይህ በእንዲህ እንዳለ
በትናንትናው ዕለት በሰሜን ሸዋ ዞን በመራቤቴ ቀጠና ማጀቴና በርባ በተባሉ ቀበሌዎች ላይ በጭካኔ ወደር የማይገኝለት ኮሎኔል ማቴዎስ ማዴቦ የሚመራው የ101ኛ አየር ወለድ ኮማንዶ ክፍለ ጦር በአማራ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ በአጼ አምደ ጽዮን ኮር ስር በምትገኘው በአጼ ዳዊት ክፍለ ጦር ወደ መግደያ ቀጠና ስቦ በማስገባት ባደረጉት የማጥቃት እንቅስቃሴ 9 የሚሆኑ የአገዛዙ አየር ወለድ ኮማንዶዎች ሲገደሉ 14ቱን ማቁሰል መቻላቸውንና በተለይ ከሬማ ከተማ ተነስቶ ወደ ማጀቴ ሲንቀሳቀስ በተፈጸመበት ማጥቃት ተበትኖ ወደ መጣበት መመለሱን ለማወቅ ተችሏል። በሌላ ዜና የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ሜጀር ጄኔራል ውባንታ ባታ አንደኛ ኮር ጉና ክፍለ ጦር 5 የሚኒሻ አባላት ከነሙሉ ትጥቃቸው የፋኖ ኃይሎችን መቀላቀላቸውንና ከዚህ ጋር ተያይዞ በዚሁ ቀጠና የአባት አርበኞች በማንኛውም ሰዓት ጎንደር የበጋሻው ክፍለ ጦርን ትዕዛዝ ከደረሳቸው ቀን ጀምሮ ዝግጁ ሆነው ወደ ትጥቅ ትግል ለመቀላቀልና የአማራ ፋኖ በሚያደርገው የተቀናጀና ሁሉን አቀፍ ጥቃት አብረው ተሰልፈው ሊዋጉ ዝግጅታቸውን እንደጨረሱ አስታውቀዋል። በአጠቃላይ በአማራ ክልል እየተደረጉ ያሉ ውጊያዎች አሁንም ተጠናክረው የቀጠሉ ሲሆን በተለይ በጣም የሚያሳዝነው ገና የአማራ ፋኖ ብሔራዊ ንቅናቄ ወደ ሙሉ ማጥቃት ከመሸጋገሩ በፊት እንጠቃለን በማለት በአገዛዙ ጦር ካምፕ አካባቢ ላይ የአርሶ አደር በቆሎ ያደገ በቆሎን ህብረተሰቡን በግድ በማስወጣትና የሰራዊቱ አባላትን በማሰማራት እስከ 5 ኪሎ ሜትር የሚደርሱ የበቆሎ ማሳዎችን እየጨፈጨፉ እያወደሙ እንደሆነ በቪዲዮ የተደገፈ መረጃ ደርሶናል። በአጠቃላይ አገዛዙ በአማራ ክልል ገና የአማራ ፋኖ ብሔራዊ ንቅናቄ ህብረተሰቡ በሚያደርገው ተሳትፎ ዙሪያ ላይ ውይይት እያደረጉ ባሉበት ሰዓት ይህን ውይይት ለማደናቀፍ እንቅስቃሴ ያደረገ ቢሆንም የአማራ ፋኖ ብሔራዊ ንቅናቄ በአራቱም ግዛቶች የሚገኙ ሰራዊቱ ከፍተኛ መከላከል እንዲሁም መልሶ ማጥቃት በማድረግ ትልልቅ ድሎችን እየተጎናጸፉ እንደሆነ ነው መረጃዎች የሚያመላክቱት። መሳይ እንግዲህ እነዚህ የተለመዱ ላለፉት 3 ዓመታት የአማራ ፋኖ በተለያዩ ቀጠናዎች የሚያደርጋቸው የህሉና ተጋድሎችን አሁንም እንደቀጠሉ የሚያሳዩ መረጃዎች ነው። በተለየ ሁኔታ ምናልባትም የቀናት የሳምንት ጉዳይ ካልሆነ በስተቀር መጠነ ሰፊ የሆነ ወታደራዊ ክስተቶች ሊኖሩ እንደሚችሉ አንዳንድ ምልክቶችን እያየን እንገኛለን። በተለያዩ ኢትዮጵያ አካባቢዎች ካሉ ታጣቂ ኃይሎች ጋር በጥምረትም በትብብርም የሚደረጉ ወታደራዊ ዘመቻዎች እንደሚኖሩ በብልጽግና ሚዲያዎችም እየተገለጸ ይገኛል። በዚህ አንጻር ያሉት ነገሮች ምን ይመስላሉ? በሚቀጥሉት ሳምንታት፣ ወራት ምናልባትም የኢትዮጵያን አጠቃላይ ሁኔታ የኢትዮጵያን ፖለቲካ ሁሉን ነገር በመጥፎም ይሁን በበጎ ሊቀይር የሚችል አንዳች ለውጥ እንደሚመጣ ምልክቶችን እያየን ነው ከወዲሁ። እስቲ በዚህ ዙሪያ ምን ማለት ይቻላል? መሳይ በተለይ በአማራ ክልል እየተደረገ ባለው ጦርነት የአማራ ፋኖ ብሔራዊ ንቅናቄ ከመቼውም ጊዜ በላይ ዝግጁነቱን እያሳየ ይገኛል። በውጊያ መሃል ላይ ለ6 እና ለ7 ወራት ያሰለጠናቸውን እዛው እነሱ ተቆጣጥረነዋል ባሉት የጮቄ ተራራ አካባቢ በጎጃም ማለት ነው፣ በምስራቅ ጎጃም የጮቄ ተራራ አካባቢ በርካታ የሰራዊት አባላትን የኮማንዶ አባላትን ማስመረቃቸው ይታወቃል። እነሱ ይዋጋሉ፣ ራሳቸውን ይከላከላሉ፣ ህብረተሰቡን ያስተዳድራሉ። ማሰልጠኛ ጣቢያ አቋቁመው ራሳቸውን እየተከላከሉ በርካታ የኮማንዶ እና መሰረታዊ ውትድርና ስልጠና የወሰዱ ምንምን ወታደሮችን ወደ ውጊያ ቀጠና ለማስገባት ዝግጅት እያደረጉ ከመሆኑ በተጨማሪ በቀጠናው ካሉ አገዛዙን ከሚታገሉ ኃይሎች ጋር በአንድነት ስርዓቱን ለመጣል ከፍተኛ እንቅስቃሴ እያደረጉ እንደሆነ ነው እየተመለከትን ያለ ነው። በአገዛዙ አጠቃላይ ከፍተኛ መሸበር፣ መረበሽና መፍረስ ደረጃ ላይ የደረሰ መሆኑን ነው እየተመለከትን ያለ ነው። በደረሰን መረጃ መሰረት ትናንትና ማምሻውን በአፋርና በትግራይ አዋሳኝ በሆነው አካባቢ ቶምሳ በተባለ ቦታ ላይ በአገዛዙ ጦርና በህወሓት መካከል ከፍተኛ ነው የተባለ የከባድ መሳሪያ ውጊያ እየተካሄደ ይገኛል። በተለይ የአገዛዙ ጦር ከፍተኛ ድጋፍ የሚሰጠው ሀራ መሬት የተባለው በእነ ጀነራል ጻድቃንና በእነ ጌታቸው ረዳ የሚመራው የሀራ መሬት ቦታ ላይ ከፍተኛ ጥቃት ሰንዝረው አካባቢው መቆጣጠራቸውንና ይሄን መልሶ ለመያዝ የአገዛዙ ጦር በከባድ መሳሪያ የታገዘ እንቅስቃሴ እያደረገ እንደሚገኝና ነገር ግን የህወሓት ኃይሎች አሁንም ጥቃታቸውን አስፋፍተው እንደቀጠሉ በተለይ ደግሞ ከ5 እና ከ6 ቀን በፊት ሸረሪና በተባለው አካባቢ ላይ የአገዛዙ ጦር ከፍተኛ ምስጢራዊ ዝግጅት አድርጎ ጨራሽ የተባለ ወታደር በርካታ ክፍለ ጦሮችን አስተማርቶ ሸረሪናን አፍኖ በዛ የሚገኙ 13ኛ እና 77ኛ አርሚ 7 እና አርሚ 13 የተባሉ ህወሓት ኃይሎችን ለመምታት ዝግጅት አድርጎ ነገር ግን ሳይሳካለት ራሱ ተመቶ በርካታ የሰራዊት አባላት ቆስለው ተማርከው ሙተው በርካታ ከባባድ መሳሪያዎች በህወሓት ኃይሎች ተመቶ እንደወደመ በቪዲዮ የተደገፈ መረጃ ይወጣ ስለሆነ በአጠቃላይ ያገዛዙ የወታደራዊ
ወታደራዊ እንቅስቃሴ ከወዲሁ ገና ሳይጀመር የከሸፈና ምናልባትም ከፍተኛ ስጋትና ፍርሃት የተፈጠረባቸው መሆኑን ነው መመልከት የቻልነው። አሁን ወታደራዊ እንቅስቃሴ እንደማያዋጣው ሲያውቅ በተለያዩ የክልል ቴሌቪዥን ጣቢያዎች በመገኘት ብሔረሰብን ከብሔረሰብ ሊያጣላ የሚችል አንዱን ክልል ከሌላው ክልል ግጭት ውስጥ እንዲገባ ለማድረግ ከፍተኛ እንቅስቃሴ እያደረገ ነው የሚገኘው።